ሰላም ሰላም ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ ብያለሁ። እንግዲህ ይጠቅማሉ ብዬ የማስባቸው ሀሳቦች ላይ መገኘትን አላቅምኩም ማለት ነው። ያው ለረጅም ሰዓት ቪዲዮ አልሰራሁም። ቢሆንም ግን እስከዛሬ ከሰራኋቸው ቪዲዮዎች መልእክት ማስቀመጫ ቦክሱ ላይ ካዩዋቸው ተነስቼ አብዛኞቻችን በዘይን ሸሪሃ ማለት ነው። በእርግጥ የሶስቱንም ሸሪሃ ዳታዎች ለእናንተ ዛሬ ስላችሁ ነው ይሄን ቪዲዮ የሰራሁት። ብር እየቆረጠ ለተቸገረባችሁ የማያዳግም መፍትሄ ስቴፑን ተከትላችሁ እንድታስተካክሉ ጠይቃለሁ ማለት ነው። በመጀመሪያ ከኤስቲሲ ሸሪሃ እጀምራለሁ። ኤስቲሲ ላይ 997 ለ900 ስትልኩ መጀመሪያ ሰብስክራይብ ያደረጋችሁት ወይም ደግሞ አክቲቭ ያደረጋችሁት ዝርዝር ይመጣላችኋል ማለት ነው። በመጀመሪያ ላይ ሰብቃችሁ ፈልገው ሁሉም ሸሪሃ ሳንቲም የሚቆርጠው ወይም ደግሞ ብር የሚቆርጠው ከዚህ በፊት ሰብስክራይብ ያደረጋችሁት ወይም ደግሞ የመጀናችሁት መጃን ነው። እንግዲህ ወርሃውን ጠብቆ ብር በምትሞሉ ሰዓት ራሱ ይጀድዳል፣ ራሱ እድሳቱን ያከናውናል ማለት ነው። የእናንተ ስራ እንግዲህ እነዛን ሰዓት እንትኖች እያስታወሳችሁ ኮዶቹንም ሜሴጆቻችሁን በደንብ እየፈተሻችሁ መጀመሪያ ያሰራችሁበትን ኮድ እያስታወሳችሁ አንሰብስክራይብ ወይም ደግሞ ስቶፕ ለማድረግ መሞከር ማለት ነው። እንግዲህ ለወደፊት ሳንቲም እንዳይቆርጥባችሁ እና ለ997 ለ900 ስትልኩ በኤስቲሲ ሸሪሃ ማለት ነው። እንግዲህ ዝርዝራችሁን ዳታዎቹን ያመጣላችኋል። ምን አይነት ሰብስክራይብ የትኛው የፓኬጅ ወይም ደግሞ የትኛው የመጃን አገልግሎት ላይ እንደተሳተፋችሁ ዝርዝር ይመጣል። ያ ከመጣ በኋላ ስቶፕ ለ900 የሚል መልእክት ትልካላችሁ። ከዛ በኋላ ደግሞ አውቶማቲክ ሬኑዋል አለ፣ አውቶማቲክ እድሳቶች ማለት ነው። ሳንቲም በሞላችሁ ሰዓት በራሳችሁ ጊዜ የሚመጅኑትን ለማጥፋት ደግሞ ምን ታደርጋላችሁ? 709 ብላችሁ ጽፉና ሜሴጅ ቦታው ላይ ለ900 ትልካላችሁ ማለት ነው። በዚህ መልኩ ችግሩን ትቀርፋላችሁ። በመቀጠል እንግዲህ የብዙ ሰው ጥያቄ የሆነው የዘይን ሸሪሃ ተጠቃሚ ብዛት ስላለ እንግዲህ እህቶች፣ ወንድሞች በደንብ አድርጋችሁ ልትሰሙ ይገባል ማለት ነው። እንዲሁም በገጠር ያላችሁ ወንድሞች በዘይን ሸሪሃ ብር እየቆረጠ ለተቸገራችሁ ሰዎች እንደዚሁ ስቶፕ ብላችሁ 72121 ብላችሁ በሜሴጅ ላይ ትጽፋላችሁ ትልካላችሁ ማለት ነው። ሜሴጅ ቦታው ላይ ከገባችሁ በኋላ ስቶፕ 202121 ብላችሁ 72121 ብላችሁ ከላካችሁ በኋላ ልክ ስክሪኑ ላይ ባለው መሰረት ማለት ነው። ከዛ እንደዚሁ ዝርዝሮችን ያመጣላችኋል። ከዛ የእናንተ ስራ የሚሆነው ስቶፕ 202121 ብላችሁ ትጽፋላችሁ። ከዛ አውቶማቲክ እንደዚሁ በራሳቸው የሚጀድድ ወይም ደግሞ እድሳት በራሳቸው የሚያደርጉትን የምታስቆሙበት ዘዴው እንግዲህ ብዙ ዘዴዎች አሉ። ብዙዎቹ ተሞክረው ያልተሳኩ አሉ፣ የተሳኩም አሉ። እኔ ዛሬ አዲስ ነው ይዤላችሁ የመጣሁት 700 ጥሉና ስክሪን ላይ ባለው መሰረት ማለት ነው 700 ወይም 700 ብላችሁ በዘይን ሸሪሃ ሜሴጅ ውስጥ ገብታችሁ ትልካላችሁ ማለት ነው። በዚህ መልኩ ችግራችሁ ይቀርፋል ብዬ አምናለሁ። በመቀጠል እንግዲህ የሞባይል ሸሪሃ ላይ የምንሄድ ይሆናል። የሞባይል ሸሪሃ ዝርዝሮችን ዳታዎችን መጀመሪያ ማግኘት ከፈለጋችሁ የስ ብላችሁ ለ1411 ትጽፋላችሁ። እነዚህ ዳታዎችን ከጻፋችሁ በኋላ ይመጣሉ፣ ዝርዝሮች ይመጣሉ ማለት ነው። ዲቴይሎቹ እንዳለ ይመጣል፣ በሜሴጅ ልላችኋል። እንግዲህ እናንተ የትኛው ላይ ሰብስክራይብ እንደሆናችሁ ታወቃላችሁ ማለት ነው በዛ መልኩ። ከዛ ሁሉንም ለማስቆም ከፈለጋችሁ ማለት ነው ለምሳሌ በራሳቸው የሚጀድዱ አሉ። እንደገና ደግሞ በራሳቸው ካርድ በሞላችሁ ሰዓት የሚቆርጡ ስላሉ ካርድ ስልካችሁ ላይ ካለ ያንን ይቆርጣል። ያንን ለማስቆም እንግዲህ ስቶፕ ኦል የሚል ጽሁፍ ትጽፋላችሁ መጀመሪያ በእንግሊዝኛ ማለት ነው። እንግዲህ ስክሪን ላይ ባለው መሰረት ማለት ነው። ከዛ ስቶፕ ኦል 60445 ብላችሁ ትልካላችሁ ይህን ኮድ ማለት ነው። በደንብ ማስታወስ ይኖርባቸዋል። እነዚያ ብላችሁ ካላካችሁ ደግሞ እንግዲህ ኦልሬዲ ሰብስክራይብ የሆናችሁ እንዳለ አንሰብስክራይብ ይሆናል ማለት ነው። ለበለጠ መረጃ ደግሞ 1100 ላይ አንሰብስክራይብ ወይም ደግሞ አንሰብ ብላችሁ በካፒታል ሌተር መጻፍም እንደዚህ ብለ ችግራችሁ መፍትሄ ያመጣል ብዬ አስባለሁ። እንግዲህ ብዙ የሶስቱንም አዳዲስ ዳታዎች የሶስቱንም ሸሪሃዎች አዳዲስ ዳታዎች ሰጥቻለሁ ማለት ነው ውድ ተከታዮቼ። በመቀጠል እንግዲህ የምናገረው በመጨረሻ ሁሌም እንደምለው ዩቲዩብ ላይ እየገባችሁ ከድር ወሎ ቲዩብ የሚል የዩቲዩብ ገጽ አለኝ። እሱን እየገባችሁ ሰብስክራይብ በማድረግ ሰፖርት ልታደርጉ እንደዚሁ ጠቃሚ የማስባቸው ጉዳዮች ላይ እየተገኘሁ እየተማማር የምንቀጥል ይሆናል ማለት ነው። የዛሬው ፕሮግራም ይህን ይመስላል። አመሰግናለሁ።